ስብሰባ ትናንትና ለመግለጽ ሞክሬያለሁ። 10 ሰዓት ላይ ስብሰባ ያስተባባሪ ኮሚቴ ስብሰባ ላይ ነበር። በአጋጣሚ ሶስታችንም ስብሰባው ላይ ነበር። ሶስታችንም የተቀመጥነው በአንድ አቅጣጫ ነው። እንደዚህ ያቀማመጣችን ልዩነት ካልሆነ በስተቀር እኔ በዚህ በኩል አለሁ፣ መላኩ እዚህ ላይ ነበር፣ አቶ አብርሃም ቀጥሎ ነበር። ሶስታችንም አብረን ነው የነበርነው። ሌላ አቶ ዮሐንስ ቦያለውም አብሮ አለ። ሌሎቹ ሟቾችና ዮሐንስ በሌላኛው አቅጣጫ በኩል ነው ያሉ። 7 ነበር ቁጥራችን የተሰበሰብነው። ከሰባታችን 4ታችን እዚህ ያለው 3ታችንና ዮሐንስን ጨምሮ 4ታችን በህይወት አለን። 3ቱን አመራሮቻችንን አጠናል እና የሚወራው ልክ ነው፣ የተለያየ ወሬ ነው። ስለዚህ ክልላችን ሟችም ራሳችን ገዳይም ራሳችን ነው የሆነው። ለአማራ ክልል ህዝብ ከዛም ብሎ ለኢትዮጵያ እንታገላለን ብለን የተሰባሰብን አመራሮች ገዳይና ሟች ሆነን እንኳን ለኢትዮጵያ እንኳን ለአማራ ክልል ህዝብ አስተዋጽኦ ልናደርግ ይቅርና እጅግ በጣም አሳፋሪ የሆነ የክልላችንን ህዝብ የሀገራችንን ህዝብ የሚያሳፍር እስካሁን ተደርጎ የማያውቅ ነገር እርስ በርሳችን ነው ገዳይና ሟች የሆነው እና ሌላው የሚወራው ነገር ዝም ብሎ ነው፣ ትክክል አይደለም። መጡት 3 የማን ነው የሚሉት የልዩ ኃይል ልብስ የለበሱ ናቸው። በሩን ለመክፈት ትግል አደረጉ። በአንደኛው በር መከፈት አልቻለም። እዘዝ በሩን ብለው ያዙት። በሩ ሲያዝባቸው በሌላ አቅጣጫ ሄዱ ለማምለጥ። ሌሎቹ እነዚህ ሟቾች ወደዛኛው ወደ ሌላ በር ሲሄዱ እነዛ ደግሞ ገዳዮች በዛ ሲመጡ መንገድ ሆነ ክፍል ውስጥ አገኙ። እዛ ላይ ሁላችንም ቦታ ያዝነ። እኛም እዛው ባለንበት ተኩስ ተጀመረ። ተኩሱ ሲጀመር ውጭ ያሉት ጥበቃዎችና ሌሎች ነበሩ። እነሱ ውጭ በር ዘግተውባቸው ኖሯል። ትግል ጥበቃዎቻችንና ለመግደል የመጡት ትግል ነበር። 3ቱን እንደመቱ 4ታችን ወዲኛው ክፍል ስለነበር ሳያገኙን ተመልሰው ሄደዋል። ከዛ ወጥተን ወደዛኛው ክፍል ሄደን ስናይ ጓድ ምግባርን በህይወት አገኘነው። እሱን ከመጋረጃው ብለን ለማሰር ሞከርን። 2ቱ አመራሮቻችን ህይወታቸው አልፎ ነው ያገኘነው። ከዛ በኋላ በአካባቢው በመስኮት ስናይ 2 ኤፍኤስአር የሰው ኃይል እየተሳፈረ ዙሪያውን ከቧል። ከዛ ከከበበበት እየተነሳ ወደ ኤፍኤስአሩ ሲሳፈር ነው ያየነውና እንግዲህ ሟችም እዛው ራሳችንን ሌላ መጥቶ ገደለን የለም። ለክልሉ ህዝብ ለሀገር እናገለግላለን እንሰራለን እንጂ ለዚህ እርስ በርስ እንዳረሳለን ብለን አስበንም አልመንም አናቅምና